እንዴት ናችሁ? እንኳን ደስ ያላችሁ። ምስራቅ አማራ ኮር አንድ ግዙፉ ሀውጃኖ ክፍለ ጦር ላይ እንገኛለን። ሀውጃኖ ክፍለ ጦር ላይ እንገኛለን። ሀውጃኖ ክፍለ ጦር ዛሬ በጣም ታላቅ ድግስ ተሐድሶ ፕሮግራም አለን። እንግዲህ ሀውጃኖ ክፍለ ጦር በጥቂት ጀግኖች አንድ ጓድ በሆኑ በጥቂት ጀግኖች የተመሰረተ ከዛም በሻምበል በሻለቃ በብርጌድ አሁን በክፍለ ጦርና በኮር ደረጃ የደረሰ ግዙፍ ክፍለ ጦር ነው። አማራነታችንን ሀገራችን ኢትዮጵያንም ሙስሊም ክርስቲያኑ የሃይማኖቱ ባለቤት የሚሆንበትን የህልውና ትግል ከዛሬ አድርሰናል። በድሉ ዜማ ይገኛል። እንደ ፋኖ መስራት ያለብን የቤት ስራዎች አሉ። እነሱን የቤት ስራዎቻችንን ስንሰራ ትግላችንን ለድል እናበቃዋለን። አማራነታችንን ሀገራችን ኢትዮጵያንም ሙስሊም ክርስቲያኑ የሃይማኖቱ ባለቤት የሚሆንበትን የህልውና ትግል ከዛሬ አድርሰናል። በድሉ ዜማ ይገኛል። እንደ ፋኖ መስራት ያለብን የቤት ስራዎች አሉ። እነሱን የቤት ስራዎቻችንን ስንሰራ ትግላችንን ለድል እናበቃዋለን። ስለዚህ ጠላቶቻችን ስል ከአማራ ብራክ ይወጡ አማራ ብለው መናገር ግን የሚጠየፉ ወይም ደግሞ የሚያፍሩ አማራ ጠበንጃ አንስቶ ሲታገል አይ ሰላማዊ ትግል ነው እንጂ የጠበንጃ ትግል ማያዋጣም የሚሉ አሉ። አጠቃላይ ምክር ቤትም በለው ፓርላማም በለው መከላከያም በለው የጸጥታ ተቋማቶችን በላቸው ሁሉም ዘምቶ ዘር ማጥፋት እየፈጸመብን ባለ ጊዜ ጦር መሳሪያ አንስተን የጀመርነው ትግል ሲርባቸው ይመጣሉ ተብለንም ሳንበገር ለዛሬ አድርሰናል። ትግላችንን አሁንም ለድል እናበቃዋለን። ስንጀምር ክላሽ ነበረን እንዴ? ክላሽ አለን ማለት ይቻላል? አልነበረን ማለት ትጥቃችሁን አውርዱ ነው የተባልነው። አማራን ትጥቁን ብቻ ሳይሆን ክላሹን ብቻ ሳይሆን ሱሪውንም እናስፈታዋለን ነው እኮ የሚሉት። የአማራ ልጅ አይደለም ትጥቁን ክላሹንም ሊጥል ቀርቶ ዛሬ ሞርተርና ዲሽቃ ታጥቀን ከፈጣሪ በታች ክብር መስዋዕትነት ለከፈሉ ክብር ለጀግኖቻችን አሁንም ከፍ ያለ ሞራል ለራሳቸው። ስለዚህ ትግል ስንጀምር እንደነገርኳችሁ ክላሽ የለንም። ጥቂት ክላሾች ናቸው ያሉት። ቡድን መሳሪያውንም ሌላውንም የምታውቁት ነው። ግን ትጥቅ ባይኖረን በሰዓቱ ጀግና ህዝብ ነበረ። አለንም ዓላማ አለን፣ ጽናት አለን፣ ቁርጠኝነት አለን። ይሄ ሁሉ ካለህ የጠላትህ ጦር መሳሪያ ያንተ መሆን ይችላል። ይሄንን በማመን ከጥቂት ክላሾች ዛሬ ብሬን፣ ስናይፐር፣ ሞርተርና ዲሽቃ ደርሰናል። ምቹ ሁኔታ ደግሞ ሲኖር ዙ 23ቱንም ፔምፔውንም መያዝ የምንችልበት እድል አለ። አንማርክም እንደ ዙ 23 እንማርካለን። አንማርክም። ቀኑን እየጠበቅንለት ነው አይደል? ብረት ለበሷን እኮ ቀኗን እየጠበቅንላት ነው። አሁን ብንይዛ በድሮን ትመታለች። ጸረ ድሮኑን ስንታጠቀው ግን ዙንም ፔምፔውንም ብረት ለበሱንም አንማርከውም እንዴ? ጽናት ስለነበረን ቁርጠኝነት ስላለን አሁንም ድረስ ጀግና ህዝብ ስላለን የአማራ እናት የአማራ ገበሬ ጀግና ህዝብ ስላለን ከትንሽ ክላሶች ተነስተን ዛሬ እስከ ሞርተር ደርሰናል። ሌላው ጠላቱ ደካማ ከሆነ አንተ ማነህ የሚለውን አሁን ገልጬዋለሁ። ቁርጠኛ ነህ፣ ጀግና ነህ፣ ጀግና ህዝብ አለህ፣ ዓላማ አለህ፣ የምትሰዋለት፣ የምትቆስልለት፣ የምትደማለት ዓላማ አለህ። ይሄ የሌለው ጠላት ደግሞ አለ። አማራ ብቻ ሲባል የሚያንገሸግሸው አማራን ካላጠፋው እንቅልፍ አይለኝም የሚል ሲያነቅፈው ድንጋዩንም አማራ ነው የሚል ወባማ ሞት ሲሞት አማራ ገደለኝ የሚል ጠላት አለን። ይሄ ጠላታችን ደካማ ነው። ሁለንተናዊ ድክመት አለው። የአብይ አህመዱ የብልጽግና ቡድን ሁለንተናዊ ድክመት ያለው ልፍስፍስ ስለሆነ ዓላማ ስላለን ቁርጠኝነት ስላለን የሱን ጦር መሳሪያ የኛ አድርገናል። ምስራቅ አማራ ኮር አንድ ግዙፉ ሀውጃኖ ክፍለ ጦር እንኳን ለዛሬ ያበቃን። መልካም ተሐድሶ ነው የምለው። አመሰግናለሁ። እሺ ሞራል ያንሳን
Abi.